አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባዬም ማሻአላህ ተባረከላ። እንግዲህ ዛሬ ቪዲዮውን እስከ መጨረሻው እዩት። በጣም ደስ የሚል እቃ ይዤ ቀርብ ያለሁኝ ማሻአላህ ተባረከላ። ግን ቪዲዮ ጥራት የለውም። ይህ አሁን ክችኑ የምታዩት በጣም ነው የሚያምረው በአካል ከለሩ። ግን ይሄው እንደምታዩት ፀሐይ ነው። በጣም ፀሐይ ስለሆነ ከወደ ውጭ የፀሐይ ብርሃኑ ወደ ውስጥ ሲገባ ከውስጥ ያለውን እቃ ያፈዝብኛል እና ማሻአላህ ተባረከላ። ከለር በሷ ምርጫ ነው። ግን ይሄ ስልኩ ላይ የሆነ ሾሮ ነገር ፍዝዝ ያለ ነው የሚመስለው፣ ግን በአካል ብርቱቃሊ ነው። በጣም የሚያምር ድምቅ ያለ ከለር ነው። ወላሂ ማሻአላህ ስታዩት ማሻአላህ በሌላለ እህታችን በጣም ነው ደስ ያለኝ ሀቂቀተን እንደዚህ አድርጋ ማሳካቱ አላማን ባለ ፍቃድ ማሻአላህ ተባረከላ። በጣም ነው ደስ የሚለው እና እንግዲህ ክችን ካቢኔት እንደዚች ቆንጆ በጣም ያኔ ማሻአላህ ክብም ያኔ ዙሪያውን ግዴታ መሆን የለበትም። አያችሁት ምን ያህል ሰፊ እንደሆነ። ኢንሻአላህ ከቤቷ ያው ባለቤቷ በደንብ አድርጎ ሰውሮ ይልክላታል። ያው የኔ እንኳን ስልኩ ጥራት ስለሌለው ቪዲዮ ጥራት ላይ በጣም ችግር አለበትና በደንብ አያሳይም። ያው ግን እቃውን መጨረሱን ምናምን ለማሳየት ያክል ነው እንጂ ያን ያህል የቪዲዮ ጥራት የለውም ስልኬ ማለት ነው። እያችሁት ማሻአላህ ተባረከ ረህማን። ይህ ደግሞ ደስ የሚለው ነገር ጣውላ ይሄን ካላስ ያስቀመጣችሁትን እቃ ቤት ታስቀምጡ አያሰጋም ማለት ነው። ግዛት ሲሆን ነው የሚያሰጋው። ይሄ ደግሞ ድንጋይ ነው። ይሄ ድንጋው ነው እና ይሄ ራሱ ጥቁረቱ ምናምን እንዴት እንደሚያምር ነበር፣ ግን ስልኬ ላይ ሱብሃንአላህ ለምን እንደሆነ አይገባኝም። የቻት ይበለጠ ከቤቷ ሄዶ ሲገጠም እንዴት ደስ እንደሚላት በእርግጠኝነት ነው የማያቸው። ማሻአላህ ተባረከ ረህማን። ኢንሻአላህ ወደ ቤቷ ይሄድላታል። አልቋል እቃው ተዘጋጅቶ የሚቀባለ ከሄ በላይ ተቀባብቶ ከራስ ይሄድላታል ማለት ነው። ማሻአላህ ተባረከ ረህማን ማሻአላህ። እና ይሄ እንግዲህ ክችኑ በነገራችን ላይ ዋጋ ትልኛላችሁ። ዋጋ ግን በልኬት ነው የሚሰራው። ያኔ ከፍ ሲል ብሩም ከፍ ይላል። ይሄ ግን ከበቂ በላይ ነው። እንደምታዩት ይሄ ቁመቱ በጣም ትልቅ ነው። አያችሁት የሚይዘው እቃ እንግዲህ ይሄ ሙሉውን እቃውን በዚህ ልክ እናገኘው እንጂ ከበቂ በላይ ነው። ማሻአላህ ተባረከላ። አያችሁት ይችት ማሻአላህ ኢንሻአላህ በበለጠ በአካል ስታዩ ደስ ይላታል። ኢንሻአላህ እንዲህ እንኳን ጽድት ብሎ በታየ በጣም ደስ ይለኝ ነበር እኔ በአካል እንደማየው ማለት ነው። ማሻአላህ ተባረከላ ነው። ከለር የራሷ ምርጫ ነው። በጣም ነው የሚያምረው። ክችል ላይ ሲገባ ያኔ እንትን ይላል ከለሩ ፍክትን የሚለው ደስ ይላል። ማሻአላህ ከዚያ ደግሞ ሜትር ከ50 አልጋ ሰርቼላታለሁ። እኔ በነገራችን ላይ ዋጋ ሳልናገር ማልፈው ማለት ነው። ዋጋ ለመናገር ምናምን ፈልጌ አይደለም። ያኔ በጅምላ ይሄን ያህል ተብሎ ሂሳቡ ስለሚሰራ የፈጀው እያንዳንዱን ነጠላውን ስንት እንደተሰራ እረሳለሁ። ገብታችኋል? ወረቀት ምናምን ካላየው ስለምረሳ ለዛ ነው እንጂ ምንም ችግር የለብኝም ዋጋ ብንናገር ምንም ችግር የለው። እና ደግሞ አሁን ለምሳሌ እናንተ ስታዙ ጊዜው ዝም ሲል አድሮ ጭምር ስለሆነ ምንም ድክመት ነው እንጂ ፋይዳ የለውም። በአሁኑ ሰዓት ብቻ አልሐምዱሊላህ ሀገር ሰላም ይሁን። ማሻአላህ ተባረከላ። መጥታ የምንኖርበት እንዲያደርግላት ወላሂ ተስፋ አለኝ። ዱአዬም ነው። በጣም ነው ደስ ያለኝ። ያምራል። ማሻአላህ ተባረከላ። የሆነ ነገር አዝዤ ሲሰራ ሲያምር ከእናንተ በፊት እኔ ምን ደስ የሚለኝ፣ ምክንያቱም በራሳችሁ አማካይነት የተሰራ ነገር ኃላፊነቱ እናንተን ስለማይለቅ ደስ ይላል። ማሻአላህ ተባረከላ። ይሄው እንደምታዩት ሁለት ኮሜዲ ነው አለው። ይሄ ሜትር ከ50 አልጋ ነው። በቃ ድብር የማያደርግ ነገር ማለት ከለሩ ደስ የሚል ቦግ የሌለበት ነገር ማለት ነው። እኔ ብዙም ቡግግግ ያለ ነገር ደስ አይለኝም። እና ማሻአላህ ተባረከላ በጣም ነው የሚያምረው። ከዛ የፀሐይ ብርሃን ሻይልም እንጂ አያሳያችሁም እንጂ ማለት ነው። ቆንጆ እዚህ ቁም ሳጥን ባለ 4 ተከፋሽ ቆንጆ ቁም ሳጥን አላት። ግን ይሄው
ፀሐዩ እሺ አይልም አያሳይም አሳልፎ እየገባ ማለት ነው። አያችሁት? ማሻአላህ ተባረከ ረህማን። ቁመቱም ቁመት ነው፣ ከለርም ከለር ነው። ውብ ነው አልኳችሁ። ማሻአላህ ተባረከ ረህማን። አያችሁት? ደግሞ ደስ የሚለው የውስጥ ዱርጅ አለው ከውስጥ አያችሁት? የሆነ የውስጥ ሚስጥር አለው ከውስጥ ማለት ነው። ደስ ነው የሚለው ማሻአላህ። ሁሉ ነገር እየዘመነ መጥቷል። ስፋቱን ተመልከቱ። እንግዲህ እዚህ የፈለጋችሁትን አላጋ መስቀል ትችላላችሁ። ማሻአላህ ምን ልበላችሁ፣ በጣም ነው ደስ የሚለው። ማሻአላህ ተባረከላ። ያኔ ማሻአላህ ያኔ ወላሂ ዋናው ነገር ለአንድ ነገር እቅድ ባላ ፈቃድ አላህን ይዞ ጥሩ እቅድ ማቀድ፣ በእቅዳችሁ መሰረት ይሳካል ኢንሻአላህ። አሁን ማሻአላህ ከሄዲ ትንሽ ወሯ ነው፣ ግን አቅዳበት ስለሄደች ማሻአላህ። እቺን ደግሞ መዋቢያዋን ተመልከቱ እንደምታምር ማለት ነው። ያው መስተዋቱ የውጭውን አቅጣጫ ስለሚያሳያችሁ ነው እንጂ ቆንጆ ናት ማሻአላህ። ከአሁን በፊት ታስታውሱ እንደሆነ ሆሞ ትምህርት ቤት አካባቢ ይሄንን ወስደናል። ልክ እንደዛው ነው የተሰራላት። በጣም ነው የምታምረው ሁለመናዋ በቃ እንጂ በጣም ቆንጆ ናት ማሻአላህ። እኔ በጣም ነው ደስ ያለኝ። ያው እንግዲህ ቅር እንዳይላችሁ በቪዲዮ ጥራት ለራሱ አልተመቸኝ ቪዲዮ ማለት ነው። ከለሩ እንዴት እንደሚያምር የሆነ የሱፍ ልብስ ነው የሚመስለው ሲያምር ማሻአላህ ተባረከላ። ይቺ ኩርሲ ይሆናል። ስፋቷ ራሱ ቆንጆ ናት። የሚያህል ጠባብ የምትባል አይደለችም። ቆንጆ ናት። በቃ ከይ በላይ ኮተት ያኔ ለቤቱም የሆነ ስፍት ምናምን ሲል ለቤቱ ጥሩ አይደለም። ቤት ያጣብባልና ቆንጆ ናት። ማሻአላህ ተባረከ ረህማን። መዋቢያዋ ይቺ ናት እንግዲህ። ከዛ ይሄ ቁም ሳጥኑ ብያችኋለሁ። ማሻአላህ አላህ ይጠብቃት። የምንኖርበት አላህ ያደርግላት ኢንሻአላህ። ይቺት በጣም ነው የሚያምረው። እንግዲህ የበለጠም ፍራሽ ምናምን ልገዛላት ነው ኢንሻአላህ። ፍራሹ ጋር ሲገጣጠም ማሻአላህ ተባረከላህ በጣም ነው የሚያምር ብላችኋለሁ። እንግዲህ ይህንን ይመስላል። እየገባችሁ አበረታትኝ። አሁን የጣፋ ጣፋ እያልኩ ነው የምመጣው። ያው ታውቃላችሁ ቤት ልጅ የያዘ ሰው እንደ ሌሎቹ ጊዜ ለመግባት አይመችም። አበረታትኝ እላችኋለሁ። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላህ።